ሰላም እንግዲህ ስለ ዲቪ 2027 ብዙ ነገር የተባለ ነው። ብዙ ጥያቄ፣ ብዙ ግራ መጋባትም አለ። ለዛም ነው ዛሬ በቃ ወሬውን ትተን ይፋዊ መረጃ ላይ ብቻ ተመስርተን ግልጽ እና ቀጥተኛ ማብራሪያ ልሰጣችሁ የመጣሁት። እስኪ በቀጥታ ወደ ዋናው ጉዳይ እንዝለቅ። እሺ፣ ትልቁ ጥያቄ ምናልባትም የሁሉም ሰው አእምሮ ውስጥ ያለው ጥያቄ የዲቪ 2027 ሎተሪ ተሰርዟል? እውነት ነው ተሰርዟል? መልሱ በጣም ግልጽ እና አጭር ነው። አልተሰረዘም። አዎ አልተሰረዘም። ያው ይሄ ትልቁን ስጋት ያስወግዳል ብዬ አስባለሁ። ነገር ግን ዝም ብሎ እንደ ድሮ ይቀጥላል ማለት አይደለም። በጣም ልናውቃቸው የሚገቡ ወሳኝ ለውጦች አሉ። አሁን የምናየውም እነሱን ይሆናል። እሺ እንግዲያው እስኪ ጉዳዩን ከመሰረቱን ጀምር። ይፋዊው ማስታወቂያ ራሱ ምን ይላል? ምክንያቱም ፕሮግራሙን እንደማይሰርዝ የሚያረጋግጠው እሱ ነው። እስኪ በትክክል ምን እንዳሉ እንመልከት። ይኸው ከኬፋቢው መግለጫ የተወሰደ ቁልፍ ሐሳብ ነው። የምዝገባ ሂደቱ ላይ ለውጦች አሉ፣ ግን እነዚህ ለውጦች ለዲቪ 2027 በተመረጡ ሰዎች የቪዛ ማመለከቻ ጊዜ ላይ ተጽዕኖ አይኖራቸውም ይላል። ይሄ ምን ማለት ነው? በቃ በቀላሉ ሲቀመጥ የምዝገባው መጀመሪያ ሊዘገይ ይችላል፣ ውጤቱም ሊዘገይ ይችላል። ግን ቃለ መጠየቁ የሚጀመርበት ቀን ኦክቶበር 1 2026 እሱ ቋሚ ነው፣ አልተለወጠም። ስለዚህ ምንም አልተሰረዘም። ነገር ግን አንድ ትልቅ ነገር ተፈጥሯል። የዝግጅት ጊዜያችን በጣም እየጠበበነ ነው ማለት ነው። እሺ፣ ካልተሰረዘው ታዲያ ለምንድን ነው የዘገየው? ለምንድን ነው የሁሉ ነገር የተፈጠረው? የመዘገየቱ የተሚያ ምክንያት አለ እና እሱም ቴክኒካዊ እና በጣም ግልጽ የሆነ ምክንያት ነው። አዎ፣ የመዘገየቱ ብቸኛ እና ዋናው ምክንያት ይሄ ነው። $1 አዲስ የምዝገባ ክፍያ። ታዲያ $1 እንዴት ነው ፕሮግራሙን ሊያዘገየው የሚችለው? ነገሩ እንዲህ ነው። 1. አዲስ የምዝገባ ክፍያ እንዲኖር ተወሰነ። 2. ይህን ክፍያ ለመቀበል ደግሞ የመንግሥት የኮምፒውተር ሲስተሞች መዘመን አፕዴት መደረግ ነበረባቸው። 3. እናም ይህ የሲስተም ዘመና ሥራ ጊዜ ስለወሰደ አሁን የምናየውን መዘገየት አስከተለ ማለት ነው። በቃ እንደዛ ነው። እሺ፣ ይሄ አዲስ ክፍያ ምንድን ነው? እስካሁን ባለው መረጃ መሠረት በጣም ቀላል ነው። እያንዳንዱ ዋና አመልካች ማመልከቻውን በሚያስገባበት ሰዓት $1 ይከፍላል። ለተቀሩት የቤተሰብ አባላት ተጨማሪ ክፍያ ይኖራል ተብሎ አይጠበቅም። ዋናው አመልካች ላይ ብቻ ነው የሚመለከተው። እንግዲህ ይህ መዘገየት ሲፈጠር እንደምታውቁት ብዙ ወሬዎች ተነስቷል። ብዙ የተሳሳቱ መረጃዎችም ተሰራጭተዋል። አሁን እስኪ ወሬውን ከእውነታውን ላይ የመጀመሪያው ወሬ መዘግየቱ የመንግሥት መዘጋት ወይም ሸትዳውን ውጤት ነው የሚለው ነው። ይህ በፍጹም እውነት አይደለም። ለምን? በጣም ቀላል ምክንያት አለው። ፕሮግራሙ እንደሚዘገይ የታወቀው በመስከረም ወር ነው። የመንግሥት መዘጋት የጀመረው ደግሞ ጥቅምት 1 ላይ ነው። ስለዚህ ቀናቶቹ ራሳቸው አይገጣጠሙም፣ ምንም ግንኙነት የላቸውም። ሌላኛው የተለመደ ወሬ ደግሞ የፖለቲካ ጣልቃ ገብነት ፕሮግራሙን አስቀምጦታል የሚለው ነው። ይህም እንደዛው እውነት አይደለም። ይፋዊው ወጥ ሆኖና በተደጋጋሚ የተገለጸው ምክንያት አንድና አንድ ብቻ ነው። ያው የአዲሱ ክፍያ ቴክኒካዊ አተገባበር ነው። በቃ እንግዲህ ይህ ሁሉ መዘገየት በቀጣዩ የጊዜ ሰሌዳ ላይ ምን ተጽዕኖ ያመጣል? ነገሩ ልክ እንደ ተጨመቀ ምንጭ ነው። ሁሉም ነገር በጣም እየጠበበ ይመጣል። እስኪ ይህ አዲሱ የተጨመቀው የጊዜ ሰሌዳ ምን እንደሚመስል እንመልከት። እሺ ተመልከቱ። የምዝገባ ጊዜው ዘግይቷል። ይህም ማለት የውጤት ማስታወቂያውም ግድ መዘግየቱ አይቀርም። ምናልባት ወደ ሰኔ ወይም ሐምሌ 2016 ይገፋል። ግን ትልቁ ነገር ይሄ ነው። የቃለ መጠየቅ መጀመሪያ ቀን ኦክቶበር 1 2026 እሱ አልተለወጠም። ይህ ማለት ምን መሰላችሁ? ውጤቱ ከታወቀ በኋላ ለዝግጅት የሚኖረን ጊዜ በጣም አጭር ይሆናል ማለት ነው። አንድ ነገር ግን ግልጽ መሆን አለበት። ምንም እንኳን የጊዜ ሰሌዳው ቢጨናነቅም ሂደቱ ግን በተለመደው እና በሕጋዊ መንገድ ነው የሚካሄደው። ይህንን አስመልክቶ የወጣው መረጃም የሁሉ ነገር በጠበበ የጊዜ ሰሌዳ ውስጥ ይከናወናል፣ ነገር ግን በተለመደው ሕጋዊ መንገድ ይሆናል ነው የሚለው። ስለዚህ በሂደቱ ሕጋዊነት ላይ ምንም አይነት ስጋት ሊኖር አይገባም። እንግዲህ ይህንን ሁሉ ካየን በኋላ አንድ ትልቅ ጥያቄ ይመጣል። በዚህ በጠበበ ጊዜ ውስጥ ምን ማድረግ ይቻላል? ዝም ብሎ ከመጠበቅ ይልቅ ካሁኑ እንዴት መዘጋጀት ይቻላል? እስኪ ተግባራዊ የሆኑ እርምጃዎችን እይ። እሺ፣ ዝም ብሎ ከመጠበቅ ይልቅ ካሁኑ ልንሰራቸው የምንችላቸው ነገሮች አሉ። 1. ይፋዊው የምዝገባ ቀን መቼ ነው የሚለውን መረጃ በንቃት መከታተል፣ እንዳያመልጠን ማለት ነው። 2.
ፎቶ ከፍተኛ ጥራት ያለውና ደንቡን የጠበቀ ፎቶ ከአሁኑ ማዘጋጀት በጣም ወሳኝ ነው። 3. መመሪያዎቹን እባካችሁን መመሪያዎቹን በደንብ አንብቦ መረዳት። ምክንያቱም አንዲት ትንሽ ስህተት ከውድድር ውጭ ልታደርግ ትችላለች። እናም ይህ ሁሉ ነገር ወደ አንድ ቁልፍ ነጥብ ነው የሚያመራው። የጊዜ ሰሌዳው በጣም ተባለ። ይሄ ማለት እያንዳንዷ ደቂቃ ትልቅ ዋጋ አላት ማለት ነው። ስለዚህ ጥያቄው ይሄ ነው። በዚህ ሁኔታ ውስጥ ከአሁኑ በሚገባ መዘጋጀት ከምን ጊዜውም በላይ ወሳኝ ሆኗል ማለት አይደለም?